ምንም አለማድረጊ እኔ ደርሼልሃለሁ አባቴ በቃ ችግር የለውም ጦስቅ ይውጣ እኔ እንደዚህ አደርግልሃለሁ አለማለቴ በጣም ከፋኝ ተሰማኝና ራሴን ለማጥፋት በጣም ከአንድም 3 ጊዜ ሞክሬያለሁኝ። ምን ያህል ከባድ ነገር እንደሞከርክ፣ ምን ያህል እንደታመምክ፣ ምን ያህል ተስፋ ብቻ እንዳጣ፣ ላይም የመጀመሪያ ምን ልጅ ያህል ሴት ልጅ ስትሆኑ ብዙ ጊዜ ኃላፊነት ይበዛባቸዋል። ምንም ማድረግ ካልቻልኩኝ ጥቅም የሌለኝ ሰው ከሆንኩኝ ምን አደርጋለሁ እዚህ። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አላችሁልኝ ወይ? እኔ አለሁኝ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውድ ቤተሰቦች ታውቃላችሁ ቪዲዮ ከሰራሁ 3 ወር ወይ 2 ወር ከምናምን ይመስለኛል። ያው እርግጠኛ አይደለሁም ግን 3 ወር ሆነ መሰለኝ እና በጣም ተጠፋፍተናል። በጣም ናፍቃችሁኛል። ማርያምን ነው የምላችሁ አላውቅም። በጣም ናፍቃችሁኛል። እናንተ በውስጥ መስመር ቤትዬ ለምን እንደምትጠፊ ባክሽን አትጥፊ፣ ቪዲዮ ስሪልን፣ ቢያንስ እንኳን ባይመችሽ እንኳን በ3 ቀን የሚሆን በሳምንት የሚሆን ቪዲዮ ስሪልኝ ብላችሁ ነበር። ነገር ግን ያው አንዳንድ ጊዜ አንዳንድ ነገሮች ይገጥሙናል አይደለ? በዛ ምክንያት ሳልሰራላችሁ እስካሁን ቆይቻለሁኝ እና በጣም ይቅርታ እስካሁን ቪዲዮ ስላልሰራሁላችሁ። ያው እናንተን ካለማክበር አይደለም፣ በጣም ይቅርታ እንድታረጉልኝ እፈልጋለሁኝ። በውስጥ መስመር በጣም ያወራችሁኝ አላችሁ እና ለእናንተ ደግሞ አንዳንድ ነገሮች ነግሬያችኋለሁኝ ያልተመቸኝ ምክንያት ማለት ነው። አንዳንድ ጊዜ ሳትፈልጉት ትናገራላችሁ። እኔ በባህሬ የምናገር ሰው አይደለሁም ስላችሁ በጣም ብዙ ቁስሎችን ብቻ ይዤ አምቄ ምኖር ሰው ነኝ። ለሰዎች ማካፈል ይቀላል አውቃለሁኝ። ነገር ግን እኔ በቃ ተፈጥሮ ይሁን አላውቅም ማካፈል አልችልበትም እና በጣም ብዙ ጊዜ በጣም ብዙ ነገሮች ተጎድቻለሁ ለሰው ባለመናገሬ ማለት ነው። እና ያው ለእናንተ መናገር ስላለብኝ ነው። ቤተሰቦቼ ናችሁ በጣም የሚያስጨንቃችሁ አላችሁ። በውስጥ መስመርም በጣም ስለኔ ተጨንቃችሁ የጠየቃችሁኝ ሰዎች አላችሁ። ስለዚህ ለእናንተም ሪስፔክት በማድረግ እኔ አላቅም በቃ የሆነ ኦዲየንስ ስታፈሩ እንደ ቤተሰብ ነው የምታዩት እና በቃ በጣም ማወራቸው ቤተሰቦች አሉ ማለት ነው። ምን ያህል ቤተሰብ እንዳለኝ ማቀው ልክ በእነሱ ልክ ነው እና ለዛም ለእናንተ መንገር አለብኝ ለምን እንደጠፋሁኝ። አጋጣሚ ሆኖ ስልኬም ጠፍቶ ነበረ እና ለብዙዎቻችሁ ቮይስ ማድረግም መመለስም አልቻልኩኝ ነበር በሰዓቱ ማለት ነው። እና ከዛ በኋላ ደግሞ ሌላ ፈተና ደግሞ ህይወቴ ውስጥ መጣ። ትረዱኛላችሁ ብዬ አስባለሁኝ። በተለይ የመጀመሪያ ሴት ልጆች ካላችሁ ማለት ነው። እኔ ለቤቱ የመጀመሪያ ሴትም ልጅ ነኝ፣ የመጀመሪያም ልጅ ነኝ እና ለእናት ለአባቴ የበኩር ልጅ ነኝ ማለት ነው። እና የሆነ ቤተሰቦቻችሁ ሲጎዱ የእነሱን ስሜት ስታዩ ይከፋችኋል። በተለይ እኔ ከአባቴ ጋር በጣም ሪሌሽንሺፕ አለኝ ስላችሁ በጣም ነው የምወደው አባቴን። ለምን እንደሆነ አላውቅም። የሆነ መጎዳቱን መቁሰሉን ምንም ነገር ማየት አልፈልግም በህይወቴ ውስጥ። አባቴ ተጎድቶም ሆነ ምንም ሆኖ ማየት አልፈልግም እና በጣም ይከፋኛል እሱን ሳይ ማለት ነው። እና በጣም ብዙ ጊዜ ከራሴ ጋር ታገያለሁኝ። እና አንዳንድ ጊዜ ሰው ለብሶ ሲወጣ ወይም ደግሞ ሰው ለብሶ ሊወጣ ይችላል። ነገር ግን የውስጥ ቁስሉን ማንም አያውቅም ከራሱ ውጭ አይደለ? ታውቃላችሁ። እናንተን የሚያጠቃ ወይም ደግሞ ሊያጠቃችሁ የሚፈልግ ሰው የቅርብ ሰው ወዳጅ የምትሉት ሰው እናንተን ሊያጠቃችሁ ይችላል። እና እኛ ቤት ከጀርባችን መጋዘን አለ። ፋዘሬ እቃ የሚያስቀምጥበት የሚሸጣቸው እቃዎች የሚያስቀምጡበት መጋዘን አለ እና ተኛንበት። ፋዘሬ ደግሞ በተለይ 40 ቀን ነው በደንብ እቃ የሚሸጠው። ትልቁ ገቢያችን ያው የቡታጀራ ልጆች በደንብ ታውቃላችሁ። ትልቁ ገቢያችን 40 ቀን ነው እና 40 ቀን ነው በደንብ የሚሸጠው እቃ ማለት እና ከዛ ትንሽዬ ደግሞ አንዲች ወንድም አለኝ በጣም ትንሽ የቤታችን እንቁ። እኔ እንጃ አላውቅም ጭንቅላቱ ሁላ ስማርት ነው። በጣም የሚጨነቅ ስለ ቤተሰቦቹ እኔ እንጃ አላውቅም። እስቲ እኔን እንኳን የሆነ ነገር አሞኝ ከሆነ ማለት ነው ማርያምን በቃ እንዲናርግላት እንደዚህ አድርጉላት ምን ላድርግልሽ ብሎ የሚጠይቀኝ ልጅ ነውና ፋዘሩን ደግሞ ያግዘዋል እንደ ወንድነቱ ማለት ነው። ገና የ7ኛ ክፍል ተማሪ ነው፣ እድሜው ትንሽ ነው። ግን አባቱ በጣም ሰፖርት የሚያደርግ የሚያግዝ ከፋዘሪ ጋር አብሮ ስራ የሚሰራለት
ወንድሜ ነው ማለት ነው። እና ብዙ ጊዜ ያው ፋዘሬ አርብ ቀን እቃ ይሸጣል። ሌሎችም ቀኖች አሉ መሸጫ ቀኖች። ያው እኛ አርብ ቀን ዋና ገቢያችን ስለሆነ ማለት ነው ወንድሜ እቃውን ያስተካክልለትና በማዳበሪያ የሚገባውንም ያስገባለትና ያስቀምጥለታል። እና መጋዘን እንደዛ ያቺ ትንሽዬዋ ብላቴና ወንድሜ እንደዛ በጉልበቱ ለፍቶ ምን ብሎ በቃ ሳይሰለች የሰራውን ምን ልበላችሁ አላውቅም። እና ያ ሁሉ ያስተካከለውን እቃ መጋዘን ነው የምናስቀምጠው። ምክንያቱም አርብ ጠዋት ስለሆነ ፋዘር ለስራ ይዞት የሚወጣው ማለት ነው። በተቀመጠበት ሌሊት 6 ሰዓት ላይ እንደሆነ አናውቅም። በጣም እኮ በጣም ብዙ ጊዜ የምንነቃ ሰዎች ነው። የዛን ቀን ለምን እንዳነቃን ጭራሽ አናውቅም። በቃ እናስታውስም ብዬ ላስረዳችሁና መጋዘን ውስጥ ያስቀመጣቸው እቃዎች በሙሉ ሌቦች እንዳለ ተሸክመውት ሄዱ ማለት ነው። ፋዘር የሚሸጣቸው እቃዎች ራሱ የሚያስተዳድርበት ልጆቹን ቤተሰቦቹን የሚያስተዳድርበት እቃ እንዳለ አውጥታ ወሰዱብን ማለት ነው። እና በቃ ስለ አባቴ ሳነሳ ስሜታዊ ስለመሆን ነው። እና የዛን ቀን ሌሊት ፋዘሬ ምን አለበት መሰላችሁ ሁሌ በቃ እኛ 4 ሰዓት 5 ሰዓት ከሆነ በቃ እንቅልፋችንን እንተኛለን። አንዳንዴ 3 ሰዓትም ከሆነ እንተኛለን። እና ፋዘሬ ግን እስከ ሌሊቱ 6 ሰዓት 7 ሰዓት ተካክል ምን ሲል ነው የሚውለው ማለት ነው። እስከ ሌሊቱ 7 ሰዓት ድረስ ሲሰራ ነው ያመሸው የዛን ቀን ማለት ነው። ሐሙስ ሌሊት ማለት እና ሲሰራ ምን ብሎ አምሽቶ ፋዘር የሚተኛው ማለት ለ2 ሰዓት ለ3 ሰዓት ነው እንቅልፉ የሚተኛው። ከዛ መልሶ ሌሊት ይነሳና ጸሎት ያደርግና ከዛ ቤተክርስቲያን ይሄዳል። በቃ የሚተኛበት ሰዓት የለው 2 ሰዓት 3 ሰዓት ነውና የሚተኛው። እንደዛ ለፍቶ ሰርቶ ምን ብሎ ያስቀመጠውን አርብ ወስዶ ይሸጣቸዋል ያላቸውን እቃዎች እንዳለ እና ከመጋዘን አውጥተው ወሰዱበት ማለት ነው። በጣም ደንግጠናል። የዛን ቀን እኛ 12 ሰዓት ነው የነቃ ነው ማለት ነው ከእንቅልፋችን። ከዛ ብዙ ጊዜ እቃ የሚወስድለት ልጅ ነበረ እና አጋጣሚ ሌሊት ሁሌ ስለሚያልፍ በዛ በኩል ያው ሌሊት ስለሆነ እቃ የሚያጓጉዘው ከዛ መጋዘናችን ተከፍቶ ሰው ደርሶባቸው ይሆን አላውቅም 2 ቀን 3 ቀን እንደዚህ በትነውታል ማለት ነው መሬት ላይ። ከዛ አይቶት እንዴ ወንድሙ እንዴት እንደዚህ አይነት እቃ ውጭ ላይ በተነ እንዴትስ መጋዘኑ ተከፈተ ምናምን ብሎ እንደዚህ ተገንጥሏል ማለት ነው አየው። ከዛ ከበራችን በኩል ዞሮ አንኳኩቶ ነገረን ማለት ነው። አንኳኩቶ ፋዘሬ ነው የከፈተው እና በጣም የደነገጠው እንጃ አላውቅም። ጠላታችሁ እንደዛ ክው ይበል እግዚአብሔር ምናችሁ። ምክንያቱም ሌሊት ሲሰራ ነው ያደረው። አልተኛም። እንቅልፉ 2 ሰዓት 3 ሰዓት ነው የተኛው እንደነገርኳችሁ ማለት ነው። ሲነቃ በመጋዘን በኩል ሲዞር መጋዘኑ ተከፍቶ ምናምን እንዳለ የሚሸጣቸው እቃዎች እንደገር ወስደውበት እና እንዳለ እቃውን ወስደውበታል ማለት ነው። ከዛ በጣም ነው የደነገጠው ምናምን ነገር። ቤት ገባ ተመለሰ። በቤት በኩል ደግሞ መጋዘናችን ያስገባል ማለት ነው። በቤት በኩል ገባ። በቃ ምን ይሁን ማለት ግራ ገባው። የሚያደርገው ነገር ጠፋው። ምክንያቱም የሚሸጠው አርብ ቀን ነው። ገብቶቻል። ዋናው ገቢው አርብ ቀን ነው። የዛ ቀን አውጥቶ የሚሸጠው ከዛ ደግሞ በጣም ውድ ብር የሚያወጡ እቃዎች ለይተው በቃ እና የሚያውቅ ሰው ነው የወሰደው። እርግጠኛ እኛም ለመሰላችሁ ማያውቅ ሰው ቢሆን አጠገባችሁ የሚያጠቃችሁ ሰው ባይሆን ሌላ ሰው ነው የወሰደው ብትሉ ማለት ነው። የእቃውን ምንነት የሚያውቅ ሰው የትኛው ነው አሪፍ ገንዘብ የሚያወጣው የትኛው ነው አሪፍ ነገር የሚያወጣው እና አርብ ቀን እንደሚሸጡ ስለሚያውቁ በአርብ ቀን አጠቁት ማለት ነው ፋዘሬ። እና በጣም ደነገጠ። አልተጎዳውም አልልም፣ ደቀኩ ሳስበው ቀን ከሰው ጋር ሆኜ አልፈዋል። ማታ ጸጥ ሲል ከማን ጋር በጣም ስሜታዊ ነው የምሆነው። ይቅርታ አድርጎልኝ እንደዚህ ስለሆንኩኝ ማለት ፈልጌው አይደለም። እና እኔ መጀመሪያ ላይ ስለሆንኩ በቃ አባቴን በጣም ነው የምወደው ከምነግራችሁ በላይ ማርያምን አላውቅም። እና እኔ የእሱን ስብራቱን ማየት ስለማልፈልግ በጣም ነው የሚገባኝ። እና የዛን ቀን እቃው ሲጠፋበት ምንም አለማድረጊ እኔ ደርሼልሃለሁ አባቴ በቃ ችግር የለውም ጦስቅ ይውጣ እኔ እንደዚህ ያደርግልሃለሁ አለማለቴ በጣም ከፋኝ ተሰማኝና ከመቼውም ጊዜ በላይ ብዙ ለማለት ፈልጌ ነበር፣ ግን በጣም ጥቂት ነው ያልኩት። በጣም ተሰማኝ፣ በጣም ከፋኝ። ማርያም ነው የምላችሁ ራሴን ለማጥፋት በጣም ከአንድም 3 ጊዜ ሞክሬያለሁኝ እና
የሆነ ብቻ አላቅም። የመጀመሪያ ልጅ ስትሆኑ ሴት ልጅ ስትሆኑ ብዙ ጊዜ ኃላፊነት ይበዛባችኋል ምናምን ታናናሾቻችሁን ብዙ ነገር ማድረስ ትፈልጋላችሁ። አባታችሁን ማገዝ ትፈልጋላችሁ። የሆነ አባት ያለው ልክ ደርሼ እልካለሁ አለ ማለት ያማል እና ለማጥፋት ሞክሬያለሁኝ። ምክንያቱም በቃ እኔ ምንም ማድረግ ካልቻልኩኝ ጥቅም የሌለኝ ሰው ከሆንኩኝ ምን አደርጋለሁ እዚህ አባቴን መደገፍ የሆነ እንደ መጀመሪያ ልጅ ስትሆኑ ለምን አልደረስኩለትም ለአባቴ ለምን ያላደረግኩለትም ትላላችሁ። እና በጣም ብዙ ጊዜ ከራሴ ጋር የታገልን በጣም ማርያም በጣም ማልናገራቸው በጣም ብዙ ነገሮችን አልፌ እዚህ ደረጃ የደረስኩ ሰው ነኝ። በጣም ትልልቅ ፈተናዎች መጥተውብኝ የተሻገርኩ ሰው ነኝ እና ግን በአባቴ ሲሆን አላስቻለኝም። ማርያም ነው የምላችሁ አላስቻለኝም። በቃ እኔ እንጃ ለምን አልደረስኩለትም ለምን እንደዚህ ያላደረግኩለትም አልኩኝ። ግን እግዚአብሔር ይመስገን ያው ማርያምን ነው የምላችሁ እንደዚህ ሰፈር ላይ የትም ቦታ ስንሄድ ማለት ነው ብዙ ጊዜ መልካችን ፋዘራችን እንመስላለን እና የወንድሙ ልጆች ናቸው እንደሚባለው አዎ በጣም እድለኞች ናችሁ። ማርያምን ያን የመሰለ አባት ስላላችሁ ጠብቁ፣ ተንከባከቡት ነው የምንባለው እና ቡታጀራ ውስጥ አባቴ የማያውቀው ሰው የለም። በጣም መልካም ሰው፣ በጣም ጥሩ ሰው፣ ለቤቱ ለልጆቹ ያለው ሪስፔክት፣ ለትዳሩ ያለው ሪስፔክት እንጃ አላውቅም። ይሄ ቤተሰብ እኛ ራሱ ስንመሰረት እንደ አባታችን የሆነ እንደ አባታችን አይነት ባል ማግኘት የምንፈልግ ሰዎች ነን። ምክንያቱም የአባታችን የዋህነት የአባታችን በጣም ብዙ ነገር ስለምናውቅ ማለት ነው። የሆነ ከልጅነቱ ጀምሮ ሲሰራ ምናምን በቃ በጉልበቱ እያኖረ ሰው ነው እና ያ ሁሉ ዓመት የሰራበት ምን ያለበትን የለፋበትን በአንድ ቀን ንብረታችሁ ሲወድም እንዴት ነው የምትሆኑት? የለፋችሁበትን የጉልበታችሁን መጋዘናችሁ ተከፍቶ ሌባ እቃችሁ ሙሉ ለሙሉ ሲያጠቃችሁ ሲወስድባችሁ እንዴት ነው የምትሆኑት? ማርያም በጣም ትልቅ ስብራት ነው። ለልጅም ብቻ ሳይሆን አላቅም አባቴ ተሰብሮ ማየት ያመኛል። በጣም የሚያንገበግበኝና እና በጣም የከፋኝ ሚካኤልን ነው የምላችሁ። አላቅም ብቻ ያው ፈተና በቤታችሁ ሲመጣ ለመልካም ለበጎ ነው አይደለ? ነገ ሌላ ቀን ነው። ነገ ሌላ ተስፋ ነው። የሰው ልጅ በህይወት እስካለ ድረስ እድሜ ጤና እስከሰጠው ድረስ ነገ ሌላ ቀን ነው፣ ሌላ ተስፋ ነው እና የሰው ልጅ ሰርቶ ለፍቶ ማምጣት ይችላል። እንደ አዲስ መነሳት እንችላለን። ግን እኔ የሚያሳዝነኝ የአባቴ ድካም ነው። የዛን ቀን እስከ ምሽቱ 7 ሰዓት ድረስ ሲሰራ አርፍዶ ከዛ በኋላ እንቅልፍ ሳይተኛ የሰራበትን ንብረት ሲያወድሙበት አስቡ ነው የስሜት እንደሚሰማችሁ እና ማርያምን ያማል በቃ የሰው ክፋቱ የሰው እንጃ ሰው በዚህ ናል ክፉ ይሆናል። ግን እግዚአብሔር ይመስገን የሆነ መልካም ሰው ሲኖራችሁ መልካም ጎረቤት ሲኖራችሁ ደስ ይላል። ብቻ ጥሩ ጎረቤቶች አሉ፣ መልካም ጎረቤቶች አሉ። እውነት በጣም ማመስገን እፈልጋለሁ። ጎረቤቶቼን፣ ቤተሰቦቼ፣ ዘመዶቼን በሙሉ ማርያም ካጠገባችን ነበሩ፣ አልተለዩም። እስካሁን ድረስ ቤታችን ሰው ይመጣል። በቃ ቡና ይዘው ሻይ ይዘው እኛን ለማጽናናት ፋዘሬን ለማጽናናት ማለት ነው። እና በጣም ደስ የሚለው ማርያምን ሰው ሲተባበር አብሯችሁ ሲሆን በጣም ደስ ይላል። በጣም አመሰግናለሁ ጎረቤቶቼን። አላቅም ማርያምን በቃ ቃላት የለኝም። የአባቴ ንብረትን ቢጠፋ ግን ሰው በጣም ተረባርቦለታል፣ እየፈለገለት ከኛ እኩል እየለፋ እየደከመ ጋሉ። በአጠቃላይ ካጠገባችን የነበራችሁ ሰዎች በሙሉ በጣም ማመስገን እፈልጋለሁኝ። ቃላት የለኝም ስለእናንተ እና የሆነ ነገር ንብረት ሲጠፋባችሁ ለመልካም ነው ለበጎ ነው እና እግዚአብሔር ያን ንብረት ሲወስድብን እኛን ሊያሳየን የፈለገው ነገር ነበረ፣ ሊያስተምረን የፈለገው ነገር ነበረ። በዛው ልክ አንዳንድ ጊዜ ምን ይባላል መሰለው ሲጠላችሁ ብቻ ሳይሆን ሲወዳችሁም ለምንድን ነው ብላችሁ ጠይቁ ይባላል እና ወዳጅ መስለው እየመጡ ግን እኛን የሚያጠቁ ሰዎች ነበሩ። እስከዛሬ ወዳጆቻችን ናቸው፣ መልካም ሰዎች ናቸው ስንላቸው የነበሩ ሰዎች ናቸው እኛን ማለት ያጠቁት እና አብራችሁ በልታችሁ አብራችሁ ጠጥታችሁ አብራችሁ ስንት ነገር አሳልፋችሁ ዛሬ ስትጎዱ በቃ እንደምንም አላቅም ብቻ ለሁላችንም ልብ ይስጠነዋል፣ ልቦና ይስጠነዋል የሚባለው እና በጣም ብዙ ሰዎችን አይተንበታል። በጣም ብዙ ሰዎች በዛው ልክ ጠላታችንና ወዳጆቻችን ለይተንበታል። ግን እግዚአብሔር ይመስገን አላቅም
የሰው ልጅ አልጠፋም ማለት ዕቃ ነው የጠፋው። እኛ ነገር ሰርተን ለፍተን ጥረን በጉልበታችን እናመጣዋለን እና ነገ ሌላ መልካም ቀን አለ ብዬ አስባለሁኝ። እና ብቻ አለቀስኩባችኋ። በጣም ይቅርታ ማርያምን። እኔ አያስችለኝም ስለ አባቴ ሳወራ፣ ለዛ ነው በጣም ስለሚከፋኝ። እኔ እንጃ አላውቅም፣ ግን ነገ አስደስተዋለሁ ብዬ አስባለሁ። ነገ ትልቅ ደረጃ ደርሳለሁ ብዬ አስባለሁ። አሁን በጣም ተረጋግቻለሁ። በጣም ስትረስ ውስጥ ነበርኩኝ። ከራሴ ጋር አልነበርኩኝም። ከራሴ ጋር በጣም እየታገልኩ ነበርና ይሄ በጣም መጎዳቴ ስሜቴን ለአባቴ ማሳየት አልፈልግም። እና ታውቃላችሁ እየሰራሁኝ ነው እማረው፣ እሄዳለሁኝ፣ ስራም ከሄድኩኝ ትምህርት ቤትም ከሄድኩኝ ማለት ነው። በቃ ዝም ብዬ ከራሴ ጋር አይደለሁም። ዝም ብዬ ብቻ ሄዳለሁኝ፣ እመጣለሁኝ። ከዛ ማታ ቤት ስገባ በቃ ይጨንቀኛል። ከዛ እወጣለሁኝ እና ከእንግዲህ ግን የሆነ ከስትረስ ውስጥ ከምናምን ውስጥ ወጥቻለሁኝ። ምክንያቱም ሰው ሲኖራችሁ ከብዙ ነገር ውስጥ ያወጣችኋል። እና በጣም አመሰግናለሁኝ ስታበረታቱን ለነበራችሁ፣ አጠገባችን ለነበራችሁ፣ ስቲል እስካሁን ድረስ እኛን ለማጥናት የምትመጡ ሰዎች በጣም በጣም አመሰግናለሁኝ። ክበሩልኝ። እና የኔ ውድ ቤተሰቦች ደግሞ በጣም ይቅርታ፣ እናንተንም አስደበርኳችሁ መሰለኝ። በጣም ስለከፋኝ ነው ማርያምን እንደዚህ ያወራሁት። እና የኔ ውድ ቤተሰቦች እናንተንም በጣም አመሰግናለሁ። ክበሩልኝ። እና በአዳዲስ ቪዲዮዎች በአዳዲስ አይዲያዎች እመጣላችኋለሁ ብዬ አስባለሁ። እናንተንም አስደስታለሁ። ጠንካራ ጎበዝ ልጅ መሆን እፈልጋለሁ። እና ደግሞ ቪዲዮን ደግሞ በቻላችሁ ታቅም ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ምክንያቱም በጣም ቆይቻለሁ፣ 3 ወር ሆኖኛል ስለጠፋሁኝ። ያምበር እንደዚህ እመጣለሁ ብዬ አላሰብኩም። በቃ ማለት እኔ በውስጥ በኩል የሚያወሩኝ ሰዎች እመጣለሁ እሰራለሁ ምናምን ነው የምላቸው። ማርያምን ግን እሰራለሁ ብዬም አላሰብኩም። ምክንያቱም በቃ እኔ እቅዴ እና ፕላኔ ራሴን ማጥፋት ነው። ለአባቴ ካልጠቀምኩኝ ለማንም ካልጠቀምኩኝ ምን አደርጋለሁ ብዬ ራሴን ለማጥፋት ነበር የወሰንኩት። ነገር ግን ነገ ሌላ ቀን ነው። ነገ ሌላ ቀጣይ ቀን ደግሞ በሌላ ቪዲዮ በአዲስ ቪዲዮ እናንተን ያዝናናል በሚል ቪዲዮ እስከምንገናኝ ድረስ ባይ ባይ።